ወር እንዲረጅም ነው እንዴ? አይ አከራይ መሆን ግን ለምን ወር ቀን አይሆንም? 4 መሆን ይችላል። እኛ ከተስማማን ዋናው እኮ እሱ ነው። ልጠይቀው እንዴ እንደዛ ብዬ። ስማ አንተ። አቤት ጋሼ። እኔ ነው? ምን ከኔና ከአንተ ውጭ እዚህ ጋር ሌላ ሰው አለ? እኔን ነው የምትለኝ? አይ አብስራ ብዬ ስሜን ነግሬዎት ስለነበር አንተ ሲሉኝ ሌላ ሰው የጠሩ መስሎኝ። ስምህን ስላልጠራው ቅር አለ? አረ በፍጹም ጋሼ። ስማ ደግምት፣ ይኸውልህ ስምህን እንድጠራ ከፈለግ ቤት ኪራይ 15,000 ብር መክፈል አለብን። አይ ጋሼ እንደርሱ እንኳን አልከፍልም። 15,000 ብር ከምከፍል አይደለም አንቺ ብለው ቢጠሩኝ እመርጣለሁ። ስግብግብ። ይህ ሁሉ ቤት ኪራይ ላለመጨመር ነው አይደለ? ላለመጨመር ሳይሆን ያው አቅም ስለሌለኝ። ከዚህ በላይ አቅም ምን ፈለግ? አሁን አንተ ከቤቱ ኮለም በላይ ቤቱን አትሸከመው? ምን እያሉ ነው ጋሼ? በውፍረት አደረጉት እንዴ? ዝም በል ደግሞ። እስኪ ዙር። ይህንን ሸሚዝ መቼ ነው የገዛኸው? አዲስ እንኳን አይደለም፣ ትንሽ ቆየት ብሏል። ቀለል ያለ ለበጋ የሚለበስ አይነት ነው። እኔ ሐኪም እንዳዘዘልኝ በአንድ ሹራብ በጋና ክረምት አሳልፋለሁ። አንተ ወቅትም ከፋፍለህ ትለብስልኛለህ። ወቅት ከፋፍዬ ለመልበስ ሳይሆን ያው ዋጋው ርካሽ ስለሆነ ነው። ለመሆኑ ስንት ነው የገዛኸው? እንዳልኩት ብዙ ውድ አይደለም፣ የገዛሁት ከቦንዳ ነው። ጉድ ጉድ ጉድ! አንተ ከቦንዳ ነው የምትገዛው? አዎ ያው የኑሮ ውድነቱን ያውቁት አይደለ? አዲስ መግዛት እንዴት ይችላል? ወይኔ ወይኔ! እኔ እንደ ዩኒፎርም ከጋርመንት እያሰፋው ለብሳለሁ፣ አንተ ቦንዳ ትገዛለህ። አንተ ተርፈሃል። እርስዎ ሰውዬ ምን እያሉ ነው? የውጭ ሀገር እኮ አይደለም የሀገር ውስጥ ቦንዳ ነው። ሱሪስ አዲስ አይደለም ልትለኝ ነው? ያው እርሱንም ቢሆን እርስዎ ቤት ከመግባቴ በፊት የገዛሁት። እዚህ ቤት እኮ ስትገባ አይደለም ሱሪ ፓንትም ያለ አትመስልም ነበር። አይ ተከራይ። ጋሼ በሰላም ነው ግን የሁሉ ጥያቄ? ምን ሰላም አለ? ጫማውስ እዚህ ቤት ከመግባቴ በፊት ነው የገዛሁት እንዳትለኝ። አልሎትም እኮ አየህ፣ ለእኔ ቤት ኪራይ ጨምር ስትባል ከበላው 3 ቀን ሆኖኛል፣ ርቦኛል፣ ይጠማኛል፣ ቸግሮኛል ትላለህ። ለጫማ ሲሆን ግን መዥረጥ አድርገህ ታወጣለህ። አረ ገዝቼው አይደለም እና ሰርቃው ነው? ተከራይቼው ነው። አየህ፣ እሱንስ ቢሆን ማን አየብህ? ገንዘብ ስላለ ነው የተከራየኸው። እሻው ሄድ እችላለሁ። ስራ እየረፈደብኝ። ምን ስራ ትላለህ? የቤት ኪራይ ማስጨምር ስራ ምንም ስራ ነው? እርሱንም ቢሆን እየኖርኩበት ነው። ኑሮ ነው እንዴ የምትኖረው? ኑሮ ካሉት መቃብር ይሞቃል አሉ። እሱስ ደግሞ አሁን በፌስታል ላይ ያዝከው ምንድን ነው? ቲማቲም ነው። ቆረጥ አድርጌ ልበለው። አንተ እኮ ጀልቷል። አንተ በቁርጥ በሰላጣ ትበላለህ። እኔ እዚህ ሽሮ ያርብኛል። አረዊ እኔ ቲማቲም የሚበለው ደልቶ ይመስሎት ነው እንዴ? እሱም ያገባኛል። ርቦኝ ነው። መቼም ግን ቸግሮት ነው ብሎ ያስባል ብለህ እንዳታስብ። አዎ እንደ ተቸገርኩ ማሰቡን ይተዉትና እንድሄድ ብቻ ፍቀዱልኝ። ይኸውልህ ስማኝ፣ እኔ እኮ የቤት ኪራይ ጨምር ስል ዝም ብዬ አይደለም፣ በርካታ ሰዎችን ስለምረዳ ነው። እርስዎ ሰው ይረዳሉ? ታዲያስ አንተ የምትጨምርልኝ ገንዘብ እኔ አካውንት ውስጥ ብቻ የሚገባ ይመስልሃል እንዴ? እሺ እንደዛ ከሆነማ ለምን እኔንም እርስዎ ከሚረዷቸው ሰዎች መካከል አንዱ ያደርጉኝ? ምን ችግር አለው? ለምን አልረዳህም? እረዳሃለሁ፣ እደግፍሃለሁ፣ አቀናሃለሁ፣ ሰው አደርግሃለሁ። በጣም ነው የማመሰግነው። በእውነት በጣም ደግ ሰው ናት። አዎ ስረዳ ግን አንድ ቅድመ ሁኔታ አለኝ። ምንድን ነው እሱ? ይኸውልህ እኔ የምረዳቸው የምደግፋቸው ሰዎች አካላቸው የጎደለ የሰው እርዳታ የሚያስፈልጋቸው ናቸው። ስለዚህ እንግዲህ አንተንም እንድረዳና እንዳግዝ ወይ እጅን ወይ እግርህን ማጣት አለብን። ምን አይነት ሰው ነው እርሱ? እኔማ ደግ፣ ለሰዎች ደግሞ በችግራቸው ደራሽ አይነት ሰው ነኝ። ሰው ተመስገን ጌታዬ። በዚህ አይነትም አኛኛም ደግ ነን። ምን አልከኝ? አይ ወዲህ ነው። እኔ የምልዎት ግን እንዲህ ክፉ ማለቴ ከፍ ያለ ደግነት እንዲኖሩት ምን አነሳሰውት? ያው እንዳንተ አይነት የኔ ቢጤ መብዛት ነዋ። እሺ አሁን ጨረሱ ልሂድ? አዎ ትችላለህ። ለመጨመር ከተስማማ መሄድ ትችላለህ። ካልተስማማውስ? ካልተስማማ ደግሞ በሌሊት ተነስተህ
ውልቅ ወለቅለቅ ማለት ትችላለህ። በሌሊትም አልሄድም። በቀን እንደገባሁ በቀን ነው የምወጣው። ከቀኑ ምን አለ? ምን ላይ ሌሊቱን ጠላኸው? ደግነትዎትን ብዙ ሰው እንዳይሉት ነው። ዚስ ማን